እንዴ ይቻላል እንዴ ይቻላል እንዴ አረ ላይ የዋጋ ግሽበት ከ7 በመቶ በላይ ክብደት የሚሰጠው አይደለም። ለምን ቢባል 85 በመቶ የሚሆነው ኢትዮጵያ ህዝብ በእግሩ ነው የሚኳትነው፣ ከነዳጅ ጋር ትስስር የለውም። ከተዋት እንስት እንግዲህ የ22 ዓመት ወጣት ስትሆን ድንግልናዬን እሸጣለሁ ብላ ኦንላይን ነበር ያጫራተችው። እጅግ በጣም በርካታ ተጫራቾችም ነበሩ። ታዲያ በሰዓቱ እንግዲህ እንደ ኢትዮ ቴሌኮም ጅብ ድርጅት ደግሞ እኔ ገጥሞኝም አይቼም አላውቅም። ኢትዮጵያ ውስጥ ካሉ እንዴ ምን አይነት ነውረኛ ድርጅት ነው? እኔም ብለው እንዴው ዲሃ እንደምን አድራችሁ ብላችሁ ሰንብታችኋል ወገን? ሳቅ በሳቅ ተመልሶ መጥቷል። እዚህ በኋላ አለመሳቅ አለመጫወት ፈጽሞ እየተከለከለ ነው። ምክንያቱም ጨዋታና ሳቅን ከዚህም ዝግን አድርጌ ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። ከእናንተ ብቻ የሚጠበቀው የዚህን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ መሆን ነው። ሳቅ በሳቅ ምን ይላል? ሳቅ ለጤናው፣ ጨዋታ ደግሞ ለደስታው ነው ይላል። ቀጥታ ወደ ጨዋታዎችና ቪዲዮዎች እንሄዳለን። አብራችሁን ቆዩ። ምን አይነት የሚያስጠላ ነገር ነው እየሰማን ያለ ነው። ታስታውሳላችሁ ይህን ልጅ የልብ ህመም የነበረበት አዶናይ ከኢትዮ ኢስታንቡል ሆስፒታል ጋር በመሆን እንዲታከም እንዳደረገው። ነገር ግን አሁን የሚሰማው ነገር አሳዛኝ ነው። የልጁ አባት ልጁ እንዲድን ሳይሆን በልጁ ገንዘብ እየለመነ ነው መኖር የሚፈልገው እየተባለ ነው። በልጁ የመነገር ሱስ ያለበት ሰው ነው። ልጁ በሚገባ አሁንም እየታመመ ያለው በአባቱ ችግር። ይህንን የተናገረው ልጁን በመሱድ አማካኝነት አዶናይ ጋር እንዲገናኝ ያደረገው ቢኒያም የተባለ ሰው ነው። አባቱ ልጁን መንከባከብ ሲገባው ትኩረቱ ገንዘብና ሌላ ነገር ስለሆነ ያን ሳያደርግ ቀርቶ ድጋሚ ልጁ በተጓዳኝ በሽታ ከታመመ በኋላ ወደ ሚዲያ እየወጣ የሕክምና መጓደል በማስመሰል የኢትዮ ኢስታንቡል ሆስፒታል ችግር ለማስመሰል እየሞከረ ነው ይላል። ህመሙን የልብ ሕክምናው ላይ እንደሆነ ለማስመሰል የሚካሄድበት ርቀት እጅግ በጣም ሰዎች እርዳታ ፈልገው መጥተው ካገኙ በኋላ እንዲህ አይነት ችግሮች እየተበራከቱ ነው። ምንድነው እየተፈጠረ ያለው ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። በብልሃት እንኖር። ዋው አንዳንድ ጊዜ እኮ ሰው የተሰጠውን መብላት እኮ አለመቻል ነው። እውነቱን ለመናገር ችግሮቻቸው ከስር ተነቅሎ የሚጠፉበትን መንገድ ወይም ደግሞ እነሱ የሚተማመኑበትን ነገር እየሰጠናቸው ያለን አይመስለኝም። ለጊዜው እንደ ሶሉሽን የሚሆን ነገር እየሰጠናቸው ያለ ይሆነ ማለት ይሄም ክፋት ነው ማለት አይደለም። ይሄን መስጠት ክፋት ነው ማለት ሳይሆን ግን ማድረግ ከቻልን ነቅሎ ሊጥል የሚችል መፍትሄዎችን ብንሰራላቸው የሚል ሐሳብ አለ። ኬንያ ውስጥ ሴቶች ወንዶችን እየደፈሩ ነው የሚል ዜና ስሰማ ትሽ ድሮስ መች ጥሩ ነገር እኛ ሀገር ይመጣል። ይሄኔ አንበጣ ቢሆን እዚህ ፒያሳ ደርሶ ነበር። አላግ ምንም እኮ ጥሩ ነገር እየተላለፈልና እየተሸጋገረልን አይደለም። ምንም ማድረግ አልቻልንም እኮ ዘንድሮ በጣም እኮ እኔ ደግሞ ማለት ነው እንደ ኢትዮ ቴሌኮም ጅብ ድርጅት ደግሞ እኔ ገጥሞኝም አይቼም አላውቅም። ኢትዮጵያ ውስጥ ካሉ እንዴ ምን አይነት ነውረኛ ድርጅት ነው? 13 ቀን ዋይፋይ ተቋርጦ ክፍያ ደርሷል ብላችሁ ቴክስት ታረጋላችሁ? ነውር አይደለም እንዴ? አመለከትን። እሺ አይሰራ ቢያንስ በቃ እንደው መሰራቱ እንኳን ይዘግይ። ቴክስት ልካላችሁ? ምን አይነት ረበስማ! አሁንማ ኪሳችን እየገባችሁ መውሰድ ነው የቀራችሁ ገንዘብ። እመቤቴ አላወቅም እንዴ? እየወሰዱ እኮ ነው። እንዴት አለ እንዴት አይነት እንደው አንተ ገና ነህ እንዴ? ምን ሆነ ነው ወንድም አለ መውሰድ እኮ ተጀመረ። ቆየ እኮ ሰነባበተ ወንድሜ። ቀጥታ ሜጋባይት ቢያልቅም ብር ይበላል። በቃ መልእክት መላኩ አቆመ። ከዚህ በላይ ከኪስ መወሰድ አለ እንዴ? በዚህ ሐሳብ ላይ በጣም ብዙ ሰዎች እያወሩና እየተነጋገሩ ነው። እኔ እንግዲህ ኢትዮ ቴሌኮም በዚህ ላይ መልስ የሚሰጥ ይመስለኛል። የቲክቶክ ፓወር እኮ አይታወቅም እኮ እንደዚህ አይነት ድርጅቶችንም ሐሳብ ሊያስቀየር ይችላል። አይታወቅም በጣም ግን ብቻ ሁላችንም መስራት ይኖርብናል ብዬ አስባለሁ።
ሁልጊዜም ገንዘብ ይሰራል ብዬ አላስብም። ገንዘብ የማይሰራባቸው ቦታዎች አሉ። ገንዘብ የማይሰራባቸው ቦታዎች ላይ ደግሞ እውቀት ነው ሊያሳልፈንና ሊያሻግረን የሚችለው ማለት ነው። ሁልጊዜም ከገንዘብ እውቀት አንድ እርምጃ ቀዳሚ ነው። ብዙ አይነት ሙዝ በልታችሁ ሊሆን ይችላል፣ ግን የአበሻ ሙዝ የሚያክል የለም። ያውም ደግሞ ተለቅ እስኪ መችስ ሲል ትልቅ ሙዝ ሲሆን ይጣፍጣል። የአበሻ ይሻላል ሙዝ። እሺ የፈረንጅ የቻይና ምናምን አትብሉ። ታይ እናቴ፣ አሁን ይሄን ወዴት እንድንወስደው ፈልገሽ ነው? የፈረንጅ የቻይና ሙዝ ምን አለ? የፈረንጅ የቻይና ሙዝ ሁለት አይነት ሙዝ ነው ያለው። የፈረንጅ የቻይና አላልንም እኮ እኛ የኮሪያ የህንድ አላልንም። እኛ ያለው ሁለት አይነት ሙዝ አለ፣ የአበሻና የፈረንጅ ሙዝ አለ። ምን እንድናስባስበሽ ነው? ምን ሙዝሽን ቢያርፈሽ እሱ ነው የሚሻልሽ። 50 ሚሊዮን ብር ይሰጣችሁና ሀገራችሁን ለቃችሁ ድጋሚ አትመለሱ ብትባሉ ምን ታረጋላችሁ? ሁለቴ ማሰብ የሚያስፈልገው ጥያቄ ነው። ሰው እስኪ ምን እንደሚል መቼም ሰው ኮመንታተር ብሏል። ኮመንት ላይ ገብተን እስኪ ቼክ እናደርጋለን። አንዱ ምን ይላል? ለምን በነፃ አይልኩኝም? ለምን ብር ያስፈልገናል? ከዛ ከታች ደግሞ ቤተሰቦችን ይዤ ነው ወይ? አንዷ ደግሞ ምን አለች መሰላችሁ? አረ ብር አያስፈልግም ብቻ ከሀገር አስወጣኝ። በስመ አብ። አንዱ ደግሞ ምን ይላል? አረ በማርያም አቅናኝ። በምን እድሌ እንደዚህ አይነት እንዴት ይገኛሉ? ለምንድን ነው ሁለቴ ማሰብ ያልቻልኩት? ምንም ነው ጭራሽ ነው የማያቅማማው። ብራስል ጭራሽ ነው ማናቅማማው። ብቻ ይለያል። ድንግልናዋን $2 ሚሊዮን የሸጠችው እንስት እጅግ በጣም አነጋጋሪ ሆና ነበር። ምን ድንግልና ነገሩ በአሁን ዘመን በጣም ውድ የሆነ ነገር እኮ ዞሮ የማይገኝ ነገር ነው አይደል? አሁን ባለንበት ሁኔታ በጣም ውድ ሆነ እየተቸገርን ያለ ነው። ደግሞ የማይገኝ ነገር ነው። የምትመለከቷት እንስት እንግዲህ የ22 ዓመት ወጣት ስትሆን ድንግልናዬን እሸጣለሁ ብላ ኦንላይን ነበር ያጫራተችው። እጅግ በጣም በርካታ ተጫራቾችም ነበሩ። ታዲያ በሰዓቱ እንግዲህ 3 ሰዎች ነበሩ ጫፍ ላይ ደርሰው በጣም በፉክክር ድንግልናዋን አንዱ ሊወስድ ይቻለው ማለት ነው። አንደኛው እንግዲህ የዱባይ ባለሀብት ሲሆን እጅግ በጣም ከበርቴ እንደሆነ የተነገረለት ሲሆን፣ አንደኛው ደግሞ በለንደን የሚኖር ፖለቲሻን እንደሆነ ነው የተነገረው። ነገር ግን ሶስተኛውና ያው ድንግልናዋን አሸንፎ ሊወስድ የቻለው የሆሊውድ አክተር እጅግ በጣም ታዋቂና በጣም ባለሀብት የሆነ አክተር ድንግልናዋን $2 ሚሊዮን መውሰድ ችሏል ማለት ነው። ነገር ግን የእነዚህ 3 ሰዎች ስም ሊጠቀስ አልቻለም። ታዲያ ይህች ወጣት እንግዲህ ተጠይቃ ነበር። በወጣትነትሽ እንዲሁም ደግሞ ከሃይማኖትሽ ጠንካራ እንደሆንሽ እናውቃለን። ለአንቺ ይህ ምንም አይደለም ወይ? ከሃይማኖት አንጻር ከላይፍ ስትባል ምንም አይቆጨኝም ነው ያለችው። አውቃለሁ ብዙ ሴቶች ድንግልናቸውን በነፃ እየሰጡ ነው፣ በርካቶቹ ማለት ይቻላል። ነገር ግን እኔ ለወደፊቴ የሚጠቅመኝን በርካታ ሀብት አግኝቼበታለሁ፣ ስለዚህ ምንም ነገር አይቆጨኝም ብላ ተናግራለች። እናንተ ምን ያክል ቢከፈላችሁ ይህንን ድርጊት ትተገብራላችሁ? የእሷን ሀሳብ እንዴት አያችሁት? ፎሎ ማድረግ እንዳይረሳ። በተጨማሪና በአዲስ መረጃ እመልሳለሁ። ምን አሁን ይሄ ምን ይባላል? አሁን በእርግጥ የኛ ኮሚኒቲ እና የኛ ሀገር ህዝብ ስላልሆነ ምንም አይነት ሀሳብ መስጠትም ምንም ማለት የማያውቁት ሀገር አይናፍቅም ነው የሚባለው። እዛ ያለውን ሀገር ሲስተም
ስለማላቅና ስለማልረዳ በእነሱ ሁኔታ ላይ ሀሳብ መስጠትም ያን ያህል ቫልዩ አይደለም። ግን ከሰብአዊነት ስንመለከተው በጣም ነውር ነው። ይሄ በጣም ነውር፣ ይሄ ነውርነት ነው የእውነት ሰብአዊነቱን ነው የምላቸው። አሁን ያለንበት የዝመና ምናምን የሚባሉትን ሲስተሞች ትተን በሰውነት እይታ ሲታይ አይደረግም። እንደዛ ነውር ነው። እንዲቻላል እንዴ እንዲቻላል እንዴ ይቻላል እንዴ አረ 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 ግሎቡን አረ ቴንክ ዩ ሶ ማች አረ ገቡ። በስመ አብ ወወልድ ወመንፈስ ቅዱስ እንደው በስመ አብ ኧረ ተው ግን በቃ እንደዚህ እኮ በመስኮት በቃ እንደዚህ በአጥር ዘሎ በመስኮት ተንጠልጥሎ በቃ እንማርና በቃ ከዛ የሚሰራው ፎቅ የተጣመመ የሚያክም የናኪም ሆዳችን ውስጥ የሆነ ቤሳ ጥሎ የሚተው በስመ አብ። በነገራችን ላይ በዚህ ጊዜ አለማስተዋልና አለማሰብ በጣም ትልቅ ጅልነት ነው። ይህን ቪዲዮ የማይመለከተው ኢትዮ ቴሌኮም ብቻ ነው። የምሬን ነው። የቀረው በሙሉ ይመለከተዋል። ኢቨን መሪያችን ዶክተር አብይ ራሱ ይህን ቪዲዮ ቢያዩ ይመለከተዋል። የምሬን ነው። እንዴ ማን ይቀራል? ምንድነው ከአመት 2 የጨመራችሁት? እሺ ጨምሩት እንዴ። ቆይ ሀገር ማደግ የሚያድገው ለማን ነው? ለህዝብ። ህዝብ እያለቀሰ ህዝብ መርዶ እንባ እያወጣ እያማረረ ለማን ነው የሚያድገው? የአራዳ ልጆች አንዳንዴ እናስብ እንጂ ግዴታ በየአመቱ የሆነ ፕሮጀክት የሆነ እንደዚህ አትርፈናል አስረክበናል ብሎ ለመንግስት ለመወደድ እኮ የሚደረገው ስራ በጣም ነው የሚያስጠላ። እግዚአብሔር ነው የምሬን ነው እንዴ። ዳታ እሺ ጨመራችሁ። ዳታ ገዝተን እንዴት ነው መፍጠን የማይችልበት እንዴ? ምንም እኮ ያስከፍትም እኮ ጭራሽ። እና በእግዚአብሔር አስተካክሉት። የምሬን ነው እንዴ። ሆናችሁ ነው ህሊና የሚባል ነገር አለ እኮ። መጀመሪያ ሰብአዊነት ይቀድማል ከገንዘብ በላይ ማለት ነው። ስለዚህ ይህ ቪዲዮ የማይመለከተው ኢትዮ ቴሌኮም ብቻ ነው። ሁሉም ተቋም፣ ሁሉም ህዝብ፣ ሁሉም አገልግሎት ይመለከተዋል። በደም ኮፕሊንግ፣ በደም ሸር፣ በደም ሪፖስት። የምሬን ነው። የምሳ ሰዓት ይላል እንገዛለን። የራስ ሰዓት ይላል፣ የጥቅል ሰዓት ይላል፣ የአካል ጉዳተኛ ይላል እንገዛለን። ምንገዛው ግን በቃ ደንቆሮ ነው የሚያደርግህ። ደንቆሮ ያደርጋል። እንደገና ራሱ የገዛ ነው ኢንተርኔት አካል ጉዳተኛ ያደርግሃል። ጀማው እንደዚህ ምን ቀጥል አይመስለኝም። አይ የእውነት ይሄ ነገር እንደ ሀገርና እንደ ህዝብ መታየት ያለበት ነገር ብዬ ነው አምናለሁ። ማለት በቃ ቅድም ብያለሁ፣ ቅድም አንስቻለሁ፣ አንድ ቪዲዮ ለማየት ሞክረናልና በቃ ማለት በጣም በቃ መውጣት ካለብን ሁላችንም ነው በቃ መውጣት ያለብን። ማለት ሁላችንም መናገር ካለብን መናገር አለብን። ማለት ልክ ያልሆነ ነገር እየተሰራ ነው። አንድ ነገሮች እንዴት እንደሚጀምሩ አናውቅም። ያው ድንገት ይጀምሩና ከዛ ሰዎች የተቀባበሏቸው ይሄዳሉ። አሁን ሰሞኑን በሜንሽን ጨርቅ ስታደርጉኝ ነበረ። ጀማሪና ጠንሳሽ ወንድም አብርሃም ጉልጥም ይላል። በዚህ መልኩ ሰራኝ። ከዛ እዚህ ላይ ሜንሽን ስታደርጉኝ ቆያችሁ። ዝም አልኩኝ። በቃ ስቄ ዝም አልኳችሁ። ከአብርሃም ተቀብለው ደግሞ ቅኔ ግራፊክስ የሚባሉ ደግሞ ወደ አኒሜሽን ቀየሩ። ከዛ አሁንም እዛ ላይ ሜንሽን አደረጋችሁኝ። እሺ አልኩኝ ስቄ። ያልበቃ ብሏችሁ ደግሞ ጭራሽ ሙሉ ቪዲዮ ሰራችሁብኝ ማለት ነው። አሁን ምን ልላችሁ መሰላችሁ የመጣሁት ቪዲዮዎች ላይ ያሉ ኮሜንቶች ላይ ጠቅላላ ወደ አኒሜሽን ፊልምነት ይቀየርልን ስትሉ ጥሩ ነው። የሆነ ሰው ደግሞ ይመጣና ወደ አኒሜሽን ፊልምነት ይቀይር ይሆናል። ግን ከቀየራችሁት ማለት ነው ቮይስ ኦቨሩን የምሰራው እኔ እና እኔን ሳታካቱ ድምፄ ሳይገባበት ማለት ነው እንዳሰሩ ለማለት ነው። በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። የምር ነው የወደድኩት። ሁላችሁንም በጣም ነው የማከብራችሁ። እግዚአብሔር ያክብራችሁ እና ደስ ይላል። ዋት እንግዲህ በጎ ፈቃድም ተጨምሮበታል። እንግዲህ እንጠብቃለን ማለት ነው። የዮናስ አኒሜሽን በሱ ድምፅ እንጠብቃለን ማለት ነው። ያው እንግዲህ ከዚህ በተጨማሪ ደግሞ እንግዲህ አብርሃም አንዳንድ ነገሮችን እያለ ነበረ። እስኪ እሱንም ሰምተን እንመለስ። የዮናስ መኳንንት አኒሜሽን ላይ ቶም ቢትስ በፈቃደኝነት የሳውንድ ዲዛይን እና ስኮሪንግ እንደሚሰራ ነግሮኛል እና አሁን ሌሎችም ምን ያህል ፕሮፌሽናል እንደሚያስፈልግ አላውቅም፣ ግን ለምሳሌ ዳይሬክተር ያስፈልጋል፣ ስቶሪ ራይተር ያስፈልጋል እያለ እንደዚህ ይቀጥላል እና አሁን ለምሳሌ እንደመነሻ አንድ ስቶሪ ጽፌያለሁ እና
ግን ስቶሪ ራይተር ነው መጻፍ ያለበት። አሁን ምናልባት ይሄ እንደ ግብዓት ነው እንጂ የሚሆነው ካለሙያ መግባት አልፈልግም። እና ስቶሪ ራይተር ካለ በቃ ክሬቲቭ ሆኖ እኔ የምሰጠውን ከፈለገ እንደ ኢንፑት ይጠቀመው፣ ካልሆነም በራሱ የሚስራው ብቻ ግን ስቶሪ ራይተር ያስፈልጋል። እና ሌሎችም ደግሞ አሁን ዝም ብሎ እንደ በጎንዮሽ መስራት የምትፈልጉ ካላችሁ ብንሰራ ደስ ይለኛል። ምክንያቱም አሁን ላይ በጣም አብዛኛው ነገር ቀሏል እና ኤአይም አሁን አኒሜሽን ምናምን አብዛኛው ነገር አቅሏል እና አሁን የሚያስፈልገው ጀስት ክሬቲቪቲ ብቻ ነው፣ የሰው ሀሳብ ብቻ ነው የሚያስፈልገው። አሁን ሀሳብ ነው የጠፋው ነገር እኔ የተረዳሁት። እና ጥሩ ስቶሪ ራይተር ካለ ስቶሪ በጥሩ ሁኔታ ከተጻፈ ጥሩ አኒሜሽን እንትን መሰራት ይችላል ብዬ አስባለሁ። እና ነገር ግን አሁን አንድ ሰው ብቻ መስራት የለበትም ይሄን ነገር። ለምሳሌ ስቶሪውን በቃ ለብቻው አንድ ሰው ይስራ፣ ዳይሬክተር መኖር አለበት። እንግዲህ ካገኘን ሌሎችም እንደዚህ ፕሮፌሽናሎች በሚያስፈልጉበት አሁን ቶም ፒትስ በድምፅ ላይ እንደዚህ አግዛለሁ ብሏል። ሌሎችም ደግሞ ካላችሁ እስኪ የሆነ ነገር እንስራ። ለውጤቱን ይሸልመናል ብለን ሳይሆን በቃ ዝም ብለን ጥሩ ነገር ጀስት አቺቭ እናርግ። ከዛ በኋላ የሆነውን ፈጣሪ ያውቃል። አዎ ጥሩ ነው በጣም። እንግዲህ ቅድም ዮናስ ድምፁን ሰጥቷል፣ ድምፁና ማንነቱን ሰጥቷል። ያው እንግዲህ የምትችሉ ሰዎች ተባብራችሁ ጥሩ ነገር ለመስራት ሞክሩ ነው ለማለት የምፈልገው። ነዳጅ ለአጠቃላይ የዋጋ ግሽበት ከ7 በመቶ በላይ ክብደት የሚሰጠው አይደለም። ለምን ቢባል 85 በመቶ የሚሆነው የኢትዮጵያ ሕዝብ በእግሩ ነው የሚኳትነው። ከነዳጅ ጋር ትስስር የለውም። ነዳጅ በትልቁ የሚጎዳን ከተማ ውስጥ ያለነው ሰዎችን እንጂ አብዛኛው ሰው ጭነትም ሲያመላልስ በአህያ በበቅሎ ነው። ራሱም ሲጓዝ በአብዛኛው በእግሩ ነው። በዚህ ምክንያት ከነዳጅ ጋር ቀጥተኛ ተያያዥነት የለውም አብዛኛው የገጠር ህዝብ። የከተማው ህዝብ ግን ምግብም ሲያበስል ሲንቀሳቀስም ጭነት ሲያጓጉዝም ከነዳጅ ጋር በቀጥታ የተያያዘ ነው። ስለዚህ የከተማው ህዝብ ላይ ተጽዕኖ ቀላል አይደለም። ይሄ ግዴታ ነው በጣም እውነቱን ለመናገር። በጣም ደግሞ ሰሞኑን ደግሞ በጣም የተረገመ በጣም አስቸጋሪ ነገሮችን እያየና እየተመለከት ነው። እንግዲህ እሱ ይፍታልን ነው የሚባለው። ሌላ ምንም ልንል አንችል። የወደፊት ባሌ አንደኛ 50 ሽማግሌ ትልካለህ። ሰላም። ዛሬ ከማጋኔ ከኒላ ጋር ኒላ የሆነች አጠር ቀጠን ያለች ጥያቄ መጠየቅ እችላለሁ? ወፈር ጨምርበት። በጣም ጥሩ። የወደፊት ባልሽ ማድረግ ያለባቸው 4 ነገሮች ምን ናቸው? የወደፊት ባሌ አንደኛ 50 ሽማግሌ ትልካለህ። ሁለተኛ 2 ሚሊዮን ብር ለቤተሰቦቼ ጥሎሽ ይልካል። እንደው እንዴት ነው ደግሞ አንቺስ የመጣሽው? አቤት እኔ እኮ ከየት ነው እየፈለጋችሁ ብታመጧቸው? 2 ሚሊዮን ብር ለቤተሰብ ጥሎሽ። እንደው እንዴት ብለሽ ጥሎሽ ነው የሚሄደው? 2 ሚሊዮን ጊዜ ጥሎሽ ነው የሚሄደው። በስማ እኛ እንዴ መከራችንን እንብላ እንዴ። ቀጥይ እስኪ። አነሰ ናንቺ አነሰ። ሶስተኛ ቤት በስሜ ይገዛልኛል። እሱ ግዴታ ነው። አራተኛና ዋነኛው ሰርጋችን ዱባይ ነው። በቃ ዱባይ ሰምተሃል? እንደው ሴት እንዴት ነው ሰው እየተቀናጣ ያለው? እግዚአብሔር እኛ እዚህ ነዳጅ ምናምን ችግር ብሎን፣ ወይ ጉድ! በልክ ብታረጉት ምን አለ? ስታልሙም በልክ ስትፈልጉም በልክ በቅጥ ይሁን። እስቲ ስርዓት የሚባል ነገር አላስተማሩሽ? ቤተሰብ ያፈነገጠ እኮ ነው ከስርዓት አፈነገጥሽ እኮ። ስርዓት ነው መያዝ ያለብሽ። Tecnologia! Aduh, bobo.
አንጀፋ ቢድ ቢለቱ ኤት አባቱ ግን እኮ ጠቅላይ ሚኒስትራችን መለስ ዜናዊም እኮ ብለዋል። ምንም ማተር አያደርግም። ምንም ነው ማተር የማያደርግ እናቴ። የምን ነዳጅ ጠፋ፣ በዚህ ገባ፣ በዚህ ወጣ፣ ላይፍ ይቀጥላል። ኤት አባቱ ረዳቶች በኋላችሁ እኮ ሰው አለ። ሱሪያችሁን ለምንድን ነው ከፍ የማታደርጉት? እሱ በጣም ነው የሚደብረው። ሱሪያችሁን ከፍ አድርጉ። ከዛ ደግሞ ማለት ነው ከጋቢና ጀርባ ያለው ወንበር ላይ ከተቀመጠ አፋችን ውስጥ ነው የምትገቡት። እዚህ ጋር ተደግፋችሁ ብራችሁን ይዛችሁ ምናምን በጣም ነው የሚያስጠላኝ እውነት። በዛ ላይ ስንት ነገር አለ። እንዲህ አጠገባችን ተለጥፋችሁ ነው እኛ እንዲህ ብለን ነው የምንሄደው። ለዛ ትንሽ ከላያችን ላይ ተነስታችሁ እንትን ብትሉ። ለዚህ መስኮት ዳር የተቀመጠ ሰው ብቻ ነው አድቫንቴጅ ያለው። መስኮት ዳር ከተቀመጣችሁ እንኳን ደስ አላችሁ። ከዛ ደግሞ ዝርዝር ካልያዝንና በተለያየ ምክንያት አልጠጋም የሚል ለምሳሌ እርጉዞች ይኖራሉ ምናምን አልጠጋም ካሉ ስድብ በጣም ነው የምትሳደቡት። ይሄ ዱላ ቀረሽ ስድብ ነው የምታደርጉት። ከዛ ደግሞ ዝርዝርም ካልያዝን ዝርዝር እኮ ከኛ በላይ እናንተ ናችሁ መያዝ ያለባችሁ። እኛ ከየት እናመጣለን? ዝርዝር እንደውም ከእናንተ ነው እኮ እኛ የምናገኘው። አንዴ መልሳችሁ ደግሞ ደህና ይመስል የተቀዳደረ ብር በፕላስተር ጠቅልላችሁ እየሰጣችሁን አትሳደቡ። ቀናችን አታበላሹብን። ከዛ ደግሞ ቦታችን ላይ ሳንደርስ ወይ ደግሞ ይሄ በቃ መጨረሻው ሳንደርስ መጨረሻ ብላችሁ በር ከፍታችሁ ረዱ የምትሉን አስጠግን። መጨረሻችን እኮ እዛ እንዳልሆነ እናውቃለን። የሆነ ደስ አይልም። ብቻ ቶሎ ከፍታችሁ መጨረሻ ውረዱ ምናምን የምትሉን ነገር አለ። ወራጅ ከዛ ደግሞ ሰው ጫናችሁ ሞላ ምናምን እናንተ መስኮት ከፍታችሁ ውጪ ምን ይሰራል አንገታችሁ? ላይ ተቀመጠ ሰው አይሰማም ጭራሽ። ወራጅ ወራጅ ምን አንስተው አየር እየተቀበለ ነው። ደግሞ ልክ እንደዛ ካልን በኋላ ወራጅ አለ ይሏል ምናምን ስትባሉ ሹፌር ሲጀመር ረዳቱ ወራጅ አለ ካላለ አታውቁም። ብትሰማ መስማት ተቷላ እንዴ ለምን ይሰማል? ከዛ ደግሞ ረጁ ወራጅ አለ ከተባለ በኋላ ደግሞ ረዳቱ ይመጣና ወራጅ አለ በላ ድጋሚ ይጠይቀናል። ምንድነው ይደግምብን? ሌላኛው እንትን ጋር ደርሰናል። ሌላኛው መውረጃ ጋር ደርሰናል። ወራጃ አዎ ሲል ደግሞ ድጋሚ ወራጅ አለ ብለን ለሹፌሩ ታስተካክፋል። ደረስ ስሙ እሺ፣ ምንም አሰሩም። ውጪ ከገባን በኋላ እናንተ አንገታችሁን ውጪ ማድረግ ምንድን ነው? አዎ እውነቱን ለመናገር አንዳንድ ረዳት ወንድሞቻችን ስርዓት ብትይዙልን በጣም ደስ ይለናል። እኛም በሰላም ሀገራችን በተለይ በጣም እነዚህ ሁለት ሀሳቦች እኔም ይነስሩኛል፣ ይነዝጉኛል፣ ያንሰረስሩኛል። አሃ ምንድነው መጥቶ ወይ ባታስገባን። አለማስገባት እንዴት አይነት ጥሩ ነገር መሰለ ረዳት። አለማስገባት በጣም ሸጋ ነገር ነው። በጣም እየተላለፍን እንጂ ወገን ወይ አታስገባን። ካስገባን አይቀር ደግሞ እንዳለን አክሴፕት አድርገህ የሆነ መቀመጫ ምናምን ይዘህ ተቀመጥ። ይሄ እሱ የተሻለ ነው ያስባል። ስለቆያ ያዋል አይደል? ዋት ይመስለኛል። እናሱ ዋት እሱን የሚመስል ሰው የለም መቼም። ምነው አይኑ ለብቻው ቦታ ያለው ተንኮለኛ ነው፣ ተንኮለኛ። ወይኔ በስመ አብ። እኔ ምን አይነት የአርት ታይፕ እንደሆነ ይሄ ነገር በጣም ትችላላችሁ። የእውነት በጣም ነው የምትችሉት። ማለት ከይሄ መልክነቱን ሳይለቅ ግን የሚሳልበት መንገድ ሊትራሊ እኮ ሌላ እኮ ነው። በቃ ማለት ግን የሆነ ነገሩ እሱን ኢንዲኬት ያደርጋል። በቃ እኔ ምን አይነት የስዕል ዘርፍ እንደሆነ እስኪ ኮመንት ላይ ያሳውቁኝ እስኪ። ይሄ የስዕል ዘርፍ ምን አይነት የስዕል ዘርፍ እንደሆነ ፈጠራ ነው፣ ራሳቸው ክሬት ያደረጉት ነው ወይስ ደግሞ ራሱን የቻለ ይሄንን የቻለ ይሄ የስዕል ዘርፍ አለ? ኮመንት ላይ ያስቀምጡልኝ። ካሜራ ይልሻ ብራዘር የምን ምናምን ሺ አውጥቶ ማውጣት ነው። ቅርጽ ነው በዚህ እንዴ።
የሰሃራ በረሃ በየትኛው የአፍሪካ ክፍል ይገኛል? ጉራጌ ውስጥ። የሰሃራ በረሃ በየትኛው የአፍሪካ ክፍል ይገኛል? ይለፈኝ። ኢትዮጵያ። በል ምን እንዴ የቅድሞች በቃ የቅድሞች ማለት ነው። ቅድም ባጥር ዘለው ከስንት ዓመት በኋላ አገኘናቸው መሰለች። ኢትዮጵያ ጭራሽ የሰውማ ባስ ጉራጌ ብለው አረፈች። እንዴት አንዳንድ ጊዜ አለመናገር እንዴት ወርቅ ነው መሰላችሁ ብትውት። ውድ የሳቅ በሳቅ የዩቲዩብ ቻናል ተከታታዮች የዛሬው ቪዲዮአችንን እነዚህን ይመስሉ ነበር። እንደተጫወታችሁ እንደተዝናናችሁ ፈታ እንዳላችሁ ባለሙሉ ተስፋ ነኝ። በጣም የሚገርመውና የሚደንቀው ደግሞ ይህ ሳቃችሁና ይህ ጨዋታችሁ አብሯችሁ እንዲቀጥል አብሯችሁ እንዲቆይ ከፈለጋችሁ የዚህን ዩቲዩብ ቻናል ሰብስክራይብ አድርጋችሁ ቤተሰብ መሆን በጣም መርሳት የሌለባችሁ ነገር እንደሆነ ታውቃላችሁ። ግን የምታውቁ አልመሰለኝም። የዚህን ዩቲዩብ ቻናል ቤተሰብ መሆን እንዳይረሳ እንላለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልን። ሳቅ በሳቅ ምን ይላል? ሳቅ ለጤናው፣ ጨዋታ ለደስታው። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።